አሰላሙ አለይኩም ወራህመቱላሂ ወበረካቱ። እሺ መልስ ይዤላችሁ መጥቻለሁኝ። ምንድነው ኢቃማው እንዴት አሰራሽ ነው የምትሉት? ወደ መልስ ስመጣ ኢቃማውን ያሰራሁት በመጀመሪያ የሚያስፈልጋችሁ አዲስ የታደሰ ፓስፖርት እንዲሁም ደግሞ ወደዚህ ሀገር ስትገቡ የነበረው ዱክያ ወረቀት እሱ ያስፈልጋችኋል። እሱ ከሌላችሁ ጀዋዛት ሄዳችሁ ማውጣት ትችላላችሁ ማለት ነው። የገባችሁበት ወረቀት ጀዋዛት ሄዳችሁ ፕሪንት ታደርጋላችሁ እና እሱን ይዤ ነው ከዛ በኋላ በዛ በዱክያ ወረቀት አብሽር ከፍቻለሁኝ። ያንን አብሽር ከከፈትኩ በኋላ ነው ሰውዬ ጋር እኔ ከፊል ሆነኝ እዚህ የምሰራበት ሰውዬ እሱ ነው ከፊል ሆነኝ። ስለዚህ እሱ ነገርኩት ማለት ነው። ከዛ እንትን ሚላት አፕሊኬሽን አለች ሙሳኒድ የምትባል አፕሊኬሽን አለች። በዛች ገብቶ ነው ነገሮችን ያው የሚጨርሰው ከኮምፒውተር ጋር። አንዳንዶቹ መክተብ ሂዶ መጨረስ አለበት ይላሉ። በራክሴ ግን ሰውየው የጨረሰው በኦንላይን ነው። እሱ ካለበት ሀገር ሆኖ ነው የጨረሰልኝ ማለት ነው። ስለዚህ እናንተ የሚያስፈልጋችሁ አዲስ ከፊልና እንዲሁም ደግሞ የታደሰ ፓስፖርት ከኢትዮጵያ ስትመጡ የገባችሁበት ዱክያ ወረቀት ነው። እሱም የዱክያ ወረቀቱን የምታወጡት የፓስፖርት ቁጥራችሁ የድሮን ካወቃችሁ ያንን ይዛችሁ ጀዋዛት በመሄድ ፕሪንት ማድረግ ትችላላችሁ። ከዛ በኋላ አብሽር መክፈት አለባችሁ ማለት ነው። ምክንያቱም ሜሴጅ ምናምን የሚመጣው የመጀመሪያው በአብሽራችሁ ነው። ሁለተኛ ሲቀጥል ደግሞ በሴም ካርዳችሁ ሜሴጅ ይመጣላችኋል። ኮድ ምናምን ይጠይቃል ማለት ነው። ሰውያችሁ ፎርሙን ሲሞላ እናንተ ጋር የሚመጣ ኮድ አለ። እሱን እየሰጣችሁ ይጨረስላችኋል። ያለኝ መረጃ ይሄ ነው። ከዚህ በተረፈ ማውቀው ነገር የለኝም። ስንት ከፈልሽ ምን ያህል እንዳላችሁኝ ደግሞ ይከፈላል። ነገር ግን እኔ አልከፈልኩም። እንደነገርኳችሁ እኔ በሰውዬ ውስጥ ነው ያሰራሁት። መሆን የምፈልገው በሰውዬ ውስጥ ስለሆነ እሱ ነው ሁሉንም ነገር ቀራማውን ሁሉንም የሚያስፈልገው ወጪ እየከፈለው እሱ ነው። ምን ያህል ከፈለ የሚለውን ነገር እኔ አላውቅም፣ አልጠየኩም። ምክንያቱም መጠየቅም አያስፈልግም። እኔ ብከፍል እኔ እጠይቃለሁ፣ ነገር ግን እኔ አልከፍልም ማለት ነው። ስለዚህ እሱ ነው ያው እኔ ደግሞ ከኮንትራት ከወጣሁኝ 10 ዓመት ጨርሼ 11 ዓመቴ ነው። የዛ ቀራማ ይከፍላል ማለት ነው። የዛ ቀራማ ይከፍላል። እንደገና ተናዙል አለ፣ ሌላ ብቻ ያው ስንት እንደሆነ ይሄን ያህል ማለት አልችልም። እንደገና ደግሞ ኩሩብ ያለባችሁ እኔ ለምሳሌ ኩሩብ ነው ያለብኝ፣ በላክ ኩሩብ አለብኝ። ሰውዬሽ ጋር ደወልሽ ወይ ላላችሁ ደግሞ ሰውዬ ጋር መደወል አያስፈልግም። አሁን በወጣው አዋጅ ነው እኔ የተጠቀምኩት። ስለዚህ የድሮ ከፊሌ ጋር አልተደወለም፣ ቀጥታ ሰውየው ነው የጨረሰው ማለት ነው። አሁን አዲሱ ከፊሌ ይሄን ይመስላል። ስለዚህ እንትኑ ፕሪንቱ ካላችሁ የዱክያ ወረቀት ያላችሁ ወይም የዱክያ ፕሪንት ያላችሁ እንዲሁም አዲስ ፓስፖርታችሁን ይዛችሁ አብሽር በመክፈት ከአዲሳችሁ ከፊል ጋር ተነጋገሩ። ኢንሻአላህ ለኔ ደስታ የሆነ ቀን ለሁላችሁም ደግሞ ያስደስታችሁ። ሁላችሁም ተደሰቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እሺ መልስ ይዤላችሁ መጥቻለሁኝ። ምንድነው ኢቃማው እንዴት አሰራሽ ነው የምትሉት? ወደ መልስ ስመጣ ኢቃማውን ያሰራሁት በመጀመሪያ የሚያስፈልጋችሁ አዲስ የታደሰ ፓስፖርት እንዲሁም ደግሞ ወደዚህ ሀገር ስትገቡ የነበረው ዱክያ ወረቀት እሱ ያስፈልጋችኋል። እሱ ከሌላችሁ ጀዋዛት ሄዳችሁ ማውጣት ትችላላችሁ ማለት ነው። የገባችሁበት ወረቀት ጀዋዛት ሄዳችሁ ፕሪንት ታደርጋላችሁ እና እሱን ይዤ ነው ከዛ በኋላ በዛ በዱክያ ወረቀት አብሽር ከፍቻለሁኝ። ያንን አብሽር ከከፈትኩ በኋላ ነው ሰውዬ ጋር እኔ ከፊል ሆነኝ እዚህ የምሰራበት ሰውዬ እሱ ነው ከፊል ሆነኝ። ስለዚህ እሱ ነገርኩት ማለት ነው። ከዛ እንትን ሚላት አፕሊኬሽን አለች ሙሳኒድ የምትባል አፕሊኬሽን አለች። በዛች ገብቶ ነው ነገሮችን ያው የሚጨርሰው ከኮምፒውተር ጋር። አንዳንዶቹ መክተብ ሂዶ መጨረስ አለበት ይላሉ። በራክሴ ግን ሰውየው የጨረሰው በኦንላይን ነው። እሱ ካለበት ሀገር ሆኖ ነው የጨረሰልኝ ማለት ነው። ስለዚህ እናንተ የሚያስፈልጋችሁ አዲስ ከፊልና እንዲሁም ደግሞ የታደሰ ፓስፖርት ከኢትዮጵያ ስትመጡ የገባችሁበት ዱክያ ወረቀት ነው። እሱም የዱክያ ወረቀቱን የምታወጡት የፓስፖርት ቁጥራችሁ የድሮን ካወቃችሁ ያንን ይዛችሁ ጀዋዛት በመሄድ ፕሪንት ማድረግ ትችላላችሁ። ከዛ በኋላ አብሽር መክፈት አለባችሁ ማለት ነው። ምክንያቱም ሜሴጅ ምናምን የሚመጣው የመጀመሪያው በአብሽራችሁ ነው። ሁለተኛ ሲቀጥል ደግሞ በሴም ካርዳችሁ ሜሴጅ ይመጣላችኋል። ኮድ ምናምን ይጠይቃል ማለት ነው። ሰውያችሁ ፎርሙን ሲሞላ እናንተ ጋር የሚመጣ ኮድ አለ። እሱን እየሰጣችሁ ይጨረስላችኋል። ያለኝ መረጃ ይሄ ነው። ከዚህ በተረፈ ማውቀው ነገር የለኝም። ስንት ከፈልሽ ምን ያህል ላላችሁኝ ደግሞ ይከፈላል። ነገር ግን እኔ አልከፈልኩም። እንደነገርኳችሁ እኔ በሰውዬ ውስጥ ነው ያሰራሁት። መሆን የምፈልገው በሰውዬ ውስጥ ስለሆነ እሱ ነው ሁሉንም ነገር ቀራማውን ሁሉንም የሚያስፈልገው ወጪ እየከፈለው እሱ ነው። ምን ያህል ከፈለ የሚለውን ነገር እኔ አላውቅም፣ አልጠየኩም። ምክንያቱም መጠየቅም አያስፈልግም። እኔ ብከፍል እኔ እጠይቃለሁ፣ ነገር ግን እኔ አልከፍልም ማለት ነው። ስለዚህ እሱ ነው ያው እኔ ደግሞ ከኮንትራት ከወጣሁኝ 10 ዓመት ጨርሼ 11 ዓመቴ ነው። የዛ ቀራማ ይከፍላል ማለት ነው። የዛ ቀራማ ይከፍላል። እንደገና ተናዙል አለ፣ ሌላ ብቻ ያው ስንት እንደሆነ ይሄን ያህል ማለት አልችልም። እንደገና ደግሞ ኩሩብ ያለባችሁ እኔ ለምሳሌ ኩሩብ ነው ያለብኝ፣ በላክ ኩሩብ አለብኝ። ሰውዬሽ ጋር ደወልሽ ወይ ላላችሁ ደግሞ ሰውዬ ጋር መደወል አያስፈልግም። አሁን በወጣው አዋጅ ነው እኔ የተጠቀምኩት። ስለዚህ የድሮ ከፊሌ ጋር አልተደወለም፣ ቀጥታ ሰውየው ነው የጨረሰው ማለት ነው። አሁን አዲሱ ከፊሌ ይሄን ይመስላል። ስለዚህ እንትኑ ፕሪንቱ ካላችሁ የዱክያ ወረቀት ያላችሁ ወይም የዱክያ ፕሪንት ያላችሁ እንዲሁም አዲስ ፓስፖርታችሁን ይዛችሁ አብሽር በመክፈት ከአዲሳችሁ ከፊል ጋር ተነጋገሩ። ኢንሻአላህ ለኔ ደስታ የሆነ ቀን ለሁላችሁም ደግሞ ያስደስታችሁ። ሁላችሁም ተደሰቱ። የኔ ጣይ ድረሳችሁ ማለት ነው። ምክንያቱም በጣም ስጓጓና ስጠብቅ የነበረው ነው ዛሬ ተሳካልኝ። ስለዚህ ተጠቀሙበት፣ እድሉ ያላችሁ። በዚያራ ያላችሁ ደግሞ ለጊዜው የለም ነው የተባለው። በዚያራ ኢንሻአላህ ለሁላችሁም ያረቢ ነገሮች ይመቻችላችሁ። ነገር ግን እንደኔ አይነት ከኮንትራት ቤት የጠፋችሁ በላግ ያለባችሁ እናንተ እንዲሁም ደግሞ ዱክያ ያላችሁ ከፊል ካገኛችሁ እድሉን ተጠቀሙበት። ይሄን እላለሁ። አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ማሻአላህ ባረከላህ ማሻአላህ
ማሻአላህ